ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዲስ አበበ ነን። አሁን ወደ ባህር ዳር ወደሚያጓጉዘን የዕለቱ አብይ ርዕስ እንሻገር። የእስልምና እምነት ተከታይ የሆኑ የባህር ዳር ዩኒቨርሲቲ ተማሪዎች ሃይማኖታችን በሚያዘው መሰረት በዩኒቨርሲቲው ቅጥር ግቢ ውስጥ የጸሎት ስነ ስርዓት ማካሄድ ተከለከልን ሲሉ ለዩኒቨርሲቲው አስተዳደር ያቀረቡት ጥያቄ ተገቢውን ምላሽ በመነፈጉ ዩኒቨርሲቲውን ለቀው ለመሄድ መገደዳቸውን ይናገራሉ። በጉዳዩ ላይ የዩኒቨርሲቲውን አቋም እንዲያስረዱን የፈለግናቸው የዩኒቨርሲቲው ባለስልጣናት ለጊዜው አልተገኙም። አሉላ ከበደ የዘገባውን ዝርዝር ይዟል። ብዛት ያላቸው የእምነቱ ተከታይ የሆኑ ተማሪዎች ዩኒቨርሲቲው የወሰዳቸው ተከታታይ እርምጃዎች ተማሪውን ከትምህርት ገበታው ለመለየት ውሳኔ ላይ አብቅተውታል ያለችን እርምጃውን የወሰዱትን ተማሪዎች የተቀላቀለችና ስሟ እንዳይገለጥ የተናገረች ተማሪ ናት። መጀመሪያ ሰላት በጀማ በጋራ መስገድ ጸሎት አይቻልም ነበር የተባለው። በግል ይቻላል ብለው ነበር። ከዛ በግል ሲሰገድ ደግሞ በየብሎክ ያሉ ፕሮክተሮች እየመጡ አይዲ እየቀሙ ደግሞ መጨረሻ ላይ ስም እየተለጠፈ ሆነ። በየመኝታ ክፍላችሁ የሚቆጣጠሩ ሰዎች እየመጡ የሚሰግዱ ተማሪዎችን መታወቂያ መውሰድ ጀመሩ ነው የምትይኝ? አዎ ማስታወቂያው እንደወጣ ደግሞ ከትምህርት ቤቱ በ5 ቀን ሳይሞላው ተቃውሞ ካላችሁ አቅርቡ የሚል ነገር ነበርና በሁለተኛው ቀን ተማሪው ሙስሊሙ ማህበረሰብ ተሰብስቦ ተቃውሞውን አቀረበ። በዛን ጊዜ ሐሳብ ሲሰጥ ተማሪው ስም ሳይነግር ነበር ሐሳብ ያቀረበ የነበረው። ስማችሁን ከነ ዲፓርትመንታችሁ ካልተናገራችሁ ካልሆነ ግን ሐሳባችሁን እንቀበላችሁ ነው ያሉት። ተናገረ ተማሪው ከነ ዲፓርትመንቱ። የማግስቱ ደግሞ ሐሳብ ያቀረቡ ተማሪዎች የግቢውን ሕገ ደንብ በመጣሳቸው የመጨረሻ ማስጠንቀቂያ ተብሎ ስማቸው ተለጠፈ። የመጨረሻውን ትምህርታቸውን አቋርጠው የዩኒቨርሲቲውን ቅጥር ግቢ ለቆ የመውጣቱን እርምጃ ከመውሰዳቸው በፊት ያደረጉት ጥረት እንደነበር ተማሪዎቹ ይናገራሉ። አሁንም አስተያየቷን የሰጠችን ተማሪ ከዛ በኋላ ጥያቄያችን ቀጠለ። ተወካይ ተመርጦ የሚያናገር ሰው ተደረገ። ምንም ምላሽ የሚሰጡት የለም። የመጨረሻ ግን እርምጃ ያደረግነው ምንድነው? ካፌ ደግሞ ቀጣ። ተማሪው ለ3 ቀን ድረስ ካፌ ቀጣን። ምን ማለት ነው? መብላት አቆምን። ቢያንስ ችግራቸው ምንድነው ብለው ይረዱን ይሆናል በማለት እንደማካል ለምንድነው ብሎ የጠየቀ የለም። በተወካያችሁ አማካኝነት ጥያቄ ያቀረባችሁ የተማሪ ምግብ ቤትም ሄዶ ምግብ ከመመገብ ተቆጠባችሁ። ምንድን ነበር ለዩኒቨርሲቲው አስተዳደር ያቀረባችሁ ጥያቄ? የመስገጃ ቦታ ይሰጠን ነው። ግቢ ውስጥ አይቻልም ስለተባለ ውጭ ስገዱ ተባለ። ውጭ ከጀርባ ነበር የምንሰግደው። እዛ ጋር ደግሞ የቤተ ክርስቲያን መተላለፊያ መንገድ ነውና ዞር በሉ እዚህ ጋር መስገድ አትችሉም ተባለ። ውጭ ላይ ስንሰግድ ደግሞ እስኪ ከዚህ ቀደም ከነበረው ሁኔታ ጋር አያይዥልኝ። በህብረትም ሆነ በተናጥል መስገድ አትችሉም። በመኖሪያ ክፍሎቻችሁም ተቆጣጣሪዎች ተዘዋውረው መታወቂያችሁን ከመውሰዳቸውና እናንተም ጥያቄዎቻችሁን በተለያየ መንገድ ከማቅረባችሁ በፊት ለምሳሌ ከአመቱ መጀመሪያ ጀምሮ የነበረውን ልማድ ንገሪኝ። ተሰግዱ ነበር ወይስ አዲስ ነው መስገድ የጀመራችሁት? ምን ይመስል ነበር? ከዚህ ቀደም እየተሰገደበት ነው የቆየው። ሜዳ ቦታ ላይ አለ። እዛ ነው ወንዶችን በግል ሴቶችን በግል የምንሰግድ የነበረው። ከዛም በኋላ የተደረገው ምንድነው? አመና ላይ ስንሰግድ ከተሰገደ በኋላ ዝም ብለን ተሰባስበን መተዋወስ ነገር አለ። አንዳንድ ፕሮግራሞችን አዝናኝ ምናምን የሆኑ ነገሮችን ማለት ነው። ያ ነው የተከለከልነው። አመና ፕሮግራሙ ይቅር ሰግዳችሁ ተበተኑ ነው የተባለው። እሺ ያለን ሰግዶ መበተኑ ነው። ዘንድሮ ደግሞ በጀማ መስገዱ አይቻልም ተብሎ ይሄ ማስታወቂያ ወጣ። በህብረት መስገድ? አዎ በህብረት መስገዱ አይቻልም የሚል እንጂ ከዚህ ቀደም ነበር እስከዛሬ ድረስ የነበረ ነገር ነው። የዩኒቨርሲቲውን ቅጥር ግቢ ጥሎ መውጣቱ ዕጣ ብቸኛው አማራጭ መሆኑ ለቀን ልንወጣ በቃን። የዩኒቨርሲቲው ጥያቄያችንን የመመለስ ጥረት ያደርጋል የሚል እምነት ግን ነበረን ትላለች ስሟ እንዳይጠቀስ የመረጠችው ተማሪ ባስተያየቷ። እንደ እርምጃ የወሰድነው ጥሎ መውጣቱ ነው። ያም ከራሳቸው የመጣ ማለት ነው። ለግል መስገድ ከቻሉ ይስገዱ ነው የሚለው ፕሬዝዳንቱ። ግን ከግል ሲሰግድ ደግሞ የተገኘ ተማሪ ሌሎቹ ከታች ያሉት ማለት ነው ፕሮክተር ጠባቂዎች ዛሬ ብቻ እንሰግዳል ግን ነገ ደግሞ እዚህ ጋር ብቻህንም አሰግደው ነው ሰላት በሚል ነበር። አንደኛ ጥያቄ ደግሞ ሴቶች ኒቃብ ፊታቸው አይን ርግብ የሚለብሱ ሰዎች ነበሩ። ያንንም ደግሞ መልበስ የለባቸውም ብለው ከለከሉ እና የተወሰኑ ተማሪዎችን አስወጧቸው የሚለብሱትን ሴቶች። በዛ ነው ተማሪው ስሜታዊ ሆነ። ባንድ ላይ 4 ግቢ ተማሪ ተሰብስቦ በተወካይ አማካይነት ጥያቄውን አቀረበ። የተሰጠው ምላሽ ምንድነው? ምንም ማድረግ አንችልም፣ የማይፈልግ ተማሪ መውጣት ይችላል የሚል ነበር። ከዛ ተማሪው ጀማ ሰላት በህብረት መስገድ ግዴታ የሆነ ነገር ስለሆነ ያንን ከተከለከልን ሃይማኖታችን በነጻነት ማራመድ አልቻልንምና መውጣት ነው ያለብን አማራጭ በሚል ወተናል ከግቢው በቃ።
የዩኒቨርሲቲውን ባለስልጣናት አስተያየት ለማካተት ያደረግነው ተከታታይ ሙከራ አልተሳካም። በስልክ ያገኘናቸው የዩኒቨርሲቲው ምክትል ፕሬዝዳንት ዶክተር ፍሬው ተገኝ ጉዳዩ በቀጥታ ክፍላቸውን ወይም እርሳቸውን እንደማይመለከት ገልጠው የሚመለከተውን የዩኒቨርሲቲ አስተዳደር ክፍል እንድናነጋግር ገልጠውልናል። አድማጮች የዩኒቨርሲቲውን አስተዳደር ምላሽ ለመስጠት ዩኒቨርሲቲው ለመስጠት እንደተገኘ ይዘን ለመቅረብ እንጥራለን።